ፈለዒኑሁነ ፈኢነሁነ መልዑናት ማኢላት ሙሚላት ካሲያት ለብሳለች አሪያት ካሲያ ማለት የለበሰች ማለት ነው። አሪያ ደግሞ እርቃኗ ማለት ነው። አሁን ያው እያየን ያለ ምንድነው ልብስ ስንት ነው? በጣም ውድ 15000 100,000 በጣም ውድ ነው። እንደዛ እርቃኗን የሚያስቀረት ማን ነው? እዘና የወለኸ ኸዋት ኃላፊነት ነው ይሄ ነገር። ጉዳዩ አሳሳቢ ነው። ሌላ ኢንፎርሜሽን ልስጣችሁ። HIV በጣም የተስፋፋ ነው እየተባለ ነው። በጣም የተስፋፋ ነው እየተባለ ነው። አሁንም ይሄም ጥንቃቄ ማለት ነው። በብር ከሆነ አንተ ሰላም ነህ፣ ሰላም መስሎህ ቤትህ HIV ይዛ ትመጣብሃለች። እኔ ባለፈው የሰጠው ምሳሌ አለ። የሰጠው ምሳሌ ምንድነው? ሼኹ የተናገረው ነገር ነው። ምንድነው ያለው? ሰው አላህ የሚወደው ከሆነ የሆነ ሴት ልጅ ይሰጥህና ከዛ በኋላ ሴትዋ ታረግዛለች። ምንድነው ይሄ? ማን ነው ያስረገዘሽ? ምንድነው እንደዚህ ይፈጠር? ከዛ በኋላ ይታወቃል። እሷም ትናገራለች ያስረገዛት ሰው። ከዛ በኋላ ትያዝና የሆነ ነገር ትደረጋለች። خلاص ወይ ያው ኒካህ ይታሰርላታል። መጨረሻ የሆነ ነገር ይደረግላታል። ዲማ خروج خلاص انتهت انتهى ማትረባ እንደዚህ ራሷን የሸጠች በቃ አለቀ። ላኪን አላህ የሚወድ ከሆነ ነው አለ። ይሄ የማይወድ ከሆነ አለ የሆነ ሴት ልጅ ምን ታደርግ? ዚና ታርጋለች፣ ግን ፒልስ ትወዛለች። ፒልስ መድኃኒት ትወዛለች። ከዛስ ያንተ ቤት የምን ማድረጊያ ነው? የጀናባ ማውረጃ ቦታ ነው የሚሆነው። በሽታ ጀናባ ምኑ ጠቅላላ እዛ ነው የሚሆነው። فعشان كده አንተ ለልጅ ለሴት ልጅ ማን ነው ባል መፈለግ አለብህ፣ ማገዝ አለብህ፣ ማካበድ የለብህም። ማሻአላህ ተባረከላህ ደስ የሚል ዛሂር አለ ሶሳ ውስጥ። ምንድነው እሱ? በቃ ሰው ኮምፒቲሽን ውስጥ ነው። ምን ማነው ዝዋጅ ላይ ዝዋጅ እየተደረገ ነው ያለው። በጣም በእሁድ 4 5 6 ዝዋጅ ነው ምን እያስተናገድን ያለ ነው። በጣም ጥሩ ነው። ይሄ የሚበረታት ነው። ይሄ ማለት ሐላል እየተፈለገ ነው። ሐላል እየተደረገ ነው ማለት ሐላል ሰዎች ወደ ሐላል እየሄዱ ነው ማለት ነው። ይሄ ወሳኝ ነው። ስለዚህ ሰዎች ወደ ዝዋጅ መምጣት አለባችሁ። ከዚና መራቅ አለብን። ልጆቻችን ደግሞ ቆጣጣር አለብን። ቁጥጥር ማለት ለአንቺ ቀበቶ አውጥተ መግረፍ፣ መምታት፣ ምን ማሰቃየት፣ ማጨናነቅ አይደለም። ከለማ ተውጂህ ስጠት ሷ መምራት ያለባት ምን ማን እንደሆነ ምን ያሟላ ሰው ማን እንደሆነ ግለጽላት፣ አስተምራት፣ ቦታ ስጠት። ይሄ ነው ካንተ የምጠብቀው። አሉሙም ኢማማችን እየገባ ነው። ዛሬ እዚች ላይ አቆማለሁ። ቀጣዩ ሳምንት ላይ ይሄ ነገር ወሳኝ ስለሆነ እናነሳዋለን። አሁንም በድጋሚ ጥንቃቄ እንድናደርግ ስራ መስራት አለብን። ወላጅ ሁላችንም ይሄን ወሳኝ የሆነ ጉዳይ ላይ መሳተፍ፣ መረባረብ፣ አንድ ላይ መሆን አለብን። هذا صلى الله وسلم على سيدنا محمد سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. السلام عليكم ورحمه الله وبركاته.